አድማጮች ቀደም ሲል ያስተዋወቅኳቸው ሁለት ዘገቦች በጊዜ ጥረት የተነሳ ለዛሬ አይቀርቡም። የኢህአዴግ ስራ አስፈጻሚ ኮሚቴ ባለፈው ሳምንት ባሳለፋቸው ውሳኔዎች ላይ ብዙ ስህተቶች ፈጽመዋል ሲል የህዝባዊ ወያነ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ መግለጫ ማውጣቱን አሳሳቢ ሲሉ የፖለቲካ አቀንቃኞች ተቃወሙት። ህወሓት በባህሪ ለውጥ አላመጣም፣ ህዝቡ የጀመረው የለውጥ እርምጃ እንዳይደናቀፍና ወደ አላስፈላጊ መነሳሳት እንዳያመራ ጥንቃቄ ያስፈልጋል ሲሉም በተጨማሪ አሳስበዋል። አዜብ ታደሰ ህወሓት ያወጣውን መግለጫ በተመለከተ የፖለቲካ አራማጆችን አስተያየት አሰባስባ ዘገባ አጠናቅራለች። የህዝባዊ ወያነ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ትናንት ማታ ያወጣውን መግለጫ አስደንጋጭና አሳሳቢ ካሉት መካከል የህወሓት መስራች ዶክተር አረጋዊ በርሄ አንዱ ናቸው። ዶክተር አረጋዊ እንዳሉት መግለጫው ህወሓት ከኢህአዴግ ስራ አስፈጻሚ የሚሆን በኢትዮጵያ እየታየ ያለውን ለውጥ እንደማይቀበለው ያሳወቀበት ነው። አሁን ያለው አካሄድ በአዲሱ የዶክተር አብይ አህመድ አመራር መሰረት ኢህአዴግ እስካሁን ሲከተለው የነበረው አብዮታዊ ዲሞክራሲ የሚባል ነገር እንደማያዋጣ በተለያየ መልኩ አይተነዋል። ስለ ኢትዮጵያ የማስቀደም ጉዳይም አይተነዋል። በተለያየ መልኩ ካለው ለውጥ ጋር ሊሄዱ የማይችሉ መሆኑን ኢህአዴግንም አጠቃላይ የሚቃወሙ መሆኑን የሚያሳይ ይመስለኛል። ከመግለጫው አንድ አረፍተ ነገር ልጥቀስልዎት ዶክተር አረጋዊ። ህወሓት የትግራይን ህዝብ ለማዳከምና ለመምታት በተለያዩ መንገዶች ጸረ ትግራይ ህዝብና ጸረ ህወሓት እንቅስቃሴ የሚያደርጉ የውስጥም የውጭም ኃይሎችን ህዝቡ አምርሮ እንዲታገላቸው የህወሓት ማዕከላዊ ኮሚቴ ጥሪውን ያቀርባል ይላል። ይህንን እንዴት ይፈቱታል? አንደኛ ነገር ህወሓትና የትግራይ ህዝብ እነሱ እንደሚሉት ሳይሆን ሆድና ጀርባ ነው። ምንም አይገናኝም። እስካሁን ድረስ ላለፉት 20 ምናምን አመታት የትግራይን ህዝብ ጨምድደው ይዘው አፍነው አደህይተው ያኖሩት ህዝብ ነው። በሌላ በኩልም ሁሉም እዛ ትግራይ መሽገው ህዝቡን እንደገና ከሌላው ወገኑ ከሆነው ከኢትዮጵያዊው ጋር ለማጋጨት ለማታገል ያቀዱት መንገድ መሆኑ የሚያሳይ ነው። ሌላ ትርጉም የለውም። ስለዚህ እነዚህ ሰዎች የማይለወጡ መሆናቸውን የሚያሳየን ነው። ህወሓት በትግራይም ሆነ በኢትዮጵያ ህዝብ ላይ የመናገር የመጻፍ ነጻነትን ሲደፈጥጥ ኖሯል ያሉት ዶክተር አረጋዊ በርሄ በመቀጠል በርግጥ ጦርነት እኮ ቦምብና መድፍ በማጮህ ብቻም አይደለም። አሁንም በፊትም ህወሓት በትግራይ ህዝብ ላይ ይሁን በኢትዮጵያ ህዝብ ላይ ጦርነት አውጆ ህዝብን ሲገድል፣ ተፎካካሪዎች ወይም ተቃዋሚ ኃይሎችን ነጻ ሐሳብ የሚያንሸራሽሩ ጋዜጠኞችን ሲያፍን፣ ሲገድል፣ ሲያሳድድ የኖረ ድርጅት ነው። እንግዲህ ህወሓት በፊት እንደሚፈራው በዶክተር አብይና በአቶ ለማ መገርሳ ይመራል የሚባለው ቡድን የጀመረውን የተሐድሶ ለውጥ ለማደናቀፍ በግልጽ መዘጋጀቱን የሚያመለክት ይሆን ይሄ መግለጫ? ሁለት መሰረታዊ ነገሮችን ያመላክታል። አንደኛ በዶክተር አብይና በአቶ ለማ መገርሳ አማካይነት በኢትዮጵያ ተነሳስቶ ያለው የሀገር ፍቅርና የሀገር ስሜት የለውጥ አዝማሚያን ለነሱ እንደ እሬት የሆነባቸው ይህንን ለማደናቀፍ እንደተዘጋጁ ያሳያሉ። ለኢህአዴግ አመራር እያሉም እንደ ማስጠንቀቂያ አይነቶችም የሰጡት ነገር አለ። አብረው የወሰኑት ውሳኔዎችም የአልጀሪሱ ውሳኔ ማለት ነው። እነሱ ነው በዋናነት የወሰኑት። በአንድ በኩል አብረን ወስነናል ይላሉ፣ ውሳኔው መጽናት አለበት ይላሉ። ወረድ ብለው ደግሞ ብልሽት አለበት ደግሞ ይላሉ። ፍጹም እንደዚህ አይነት እርስ በርሱ የተምታታ መግለጫ አይቼም ሰምቼም አላቅም። የኦሮሞ መብት አቀንቃኙ አቶ ገረሱ ቱፋ በበኩላቸው በኢትዮጵያ ህዝብ ሰፊ ድጋፍ ያገኘው የለውጥ ሂደት ህወሓቶችን እንዳላስደሰተ ከትግራይ ህዝብም ድጋፍ እንደሌላቸው የታየበት የአቋም መግለጫ ነው ሲሉ ነው የተናገሩት። ከዚህ በፊት ህወሓት በላይነት ነበረው። ሁሉን ነገር ህወሓት በፈለገው መንገድ ሲሄድ የነበረ ሁኔታ ነው። ያንን ፕሪቪሌጅ ማጣት ከሚገባው በላይ ኢንሴኪዩር ያደረጋቸው ነው የሚመስለኝ። ሌላው ደግሞ እንደ ድርጅትም ከፍተኛ ቀውስ ውስጥ የገቡበትና በአንድ በኩል ከህዝባቸውም አይ ቲንክ በፈለጉት መንገድ ሰፊ ድጋፍ ያላቸው አይመስለኝም። በሌላ በኩል ደግሞ ኢህአዴግ ውስጥም በፊት በነበሩበትና በለመዱት መንገድ መሄድ የተሻለ አይመስለኝም። ስለዚህ ድርጅታዊ ቀውስም ውስጥ ስላለ የሆነ አይነት የውጭ ጠላት የመፈለግና ለውጥ እንቅስቃሴዎችንም በማደናቀፍ ችግር ውስጥ መክተት የፈለጉና እዛ ውስጥ ራሳቸውን ማጠናከር የፈለጉ ነው የሚመስለኝና ሌላውም ህዝብ አይ ቲንክ እንደዚህ አይነት ነገሮችን በደንብ ተገንዝቦ የለውጥ ሁኔታው በዚህ መንገድ እንዳይደናቀፍና ህዝቡ አይ ቲንክ ተጠንቅቆ እነዚህ ነገሮች እንዲገፉ ማድረግ ያለበት ነው የሚመስለኝ። መግለጫው በዋና
በዋናነት ኢህአዴግ ውስጥ ያለው ግንኙነት እንደ አዲስ መሰራት ያለበት ወቅት ላይ መድረሱን አመላካች ነው ያሉት የፖለቲካ ተንታኝ አቶ ሀሌሉያ ሉሌ በበኩላቸው ህወሓት ኢህአዴግ ውስጥ ያለውን አዲስ የኃይል አሰላለፍ እንዳልለመደውና እንዳልተዋጠለት የሚያሳይም ነው ይላሉ። ህወሓት የኢህአዴግ ዋና መስራችና ዋና አባል ነበር። ከዚህ በፊት ፖለቲካ ላይም የደህንነትና ሌሎች የመንግስት ተቋሞች ላይ በነበረው የበላይነትና የነበረው ቁጥጥር የተነሳ ከፍተኛ ሚና የነበረው ፓርቲ ነው። ኢህአዴግ ውስጥ ባለፉት 2-3 ዓመታት ውስጥ የተፈጠሩ ባሉት ለውጦች ግን ህወሓት ይህንን የበላይነቱን አይ ቲንክ ማስጠበቅ የቻለ አይመስልምና በኢህአዴግ ውስጥ ያለውን አዲስ የኃይል አሰላለፍና የኃይል ግንኙነት ገና እንዳልለመደው የሚያሳይ ነው። ሁለተኛው ደግሞ የኢህአዴግ ዲሞክራሲያዊ ማዕከላዊነትን ባህል በጣም እየሞተና እየጠፋ እንደሆነ የሚያሳይ ነውና ምናልባት የኢህአዴግም እንደ ጥምር እንደ ኮአሊሽን እንደ ቅንጅት ከዚህ በኋላ ያለውን ቆይታ ጥያቄ ምልክት ውስጥ የሚከትም መግለጫ ነው ተብሎ ሊታይ ይችላል። ኢትዮጵያ በሽግግር ወቅት ላይ ነች ሲሉ የተናገሩት አቶ ሀሌሉያ በመሪዎችና በፓርቲዎች መካከል የሚከሰት ስር የሰደደና መሰረታዊ ልዩነት ሀገሪቱን ወደማያስፈልግ አቅጣጫ ሊያመራት ይችላልና ጥንቃቄ ያስፈልጋል ሲሉ አሳስበዋል። የሽግግር ወቅት ላይ ነው ያለነው። ሽግግር ሲባል የግድ የመንግስት ለውጥ ላይሆን ይችላል፣ ግን መንግስት ራሱን የሚያይበትና የሚመራበት ከተቃዋሚና የተለየ ሀሳብ ካላቸው ሰዎች ጋር የሚገናኝበትና ኢንጌጅ የሚያደርግበት መንገድ እየተለወጠ ነው ያለው። ሽግግር እያየን ያለነውና የተለየ ሀሳብ ያላቸው ሰዎች አይ ቲንክ ሞር ዲስከሽን ቢኖር ጥሩ ነው። አዘን ኦፍ ዘ ዴይ በእነዚህ በመሪዎች ፓርቲዎች መካከል የሚፈጠር ስር የሰደደና መሰረታዊ የሆነ ልዩነት ሀገሪቱን ወደ አለመረጋጋት እና ወዳልተፈለገ አቅጣጫ ሊመራት ይችላል። የህወሓት ማዕከላዊ ኮሚቴ የኢህአዴግ ስራ አስፈጻሚና ምክር ቤት አስቸኳይ ስብሰባ እንዲጠራም በመግለጫው ጠይቋል። አዜብ ታደሰ የኢህአዴግ ስራ አስፈጻሚ ኮሚቴ ባለፈው ሳምንት ያሳለፋቸውን ውሳኔዎች አስመልክቶ የ3 ቀን አስቸኳይ ስብሰባ ያካሄደው ህወሓት ማዕከላዊ ኮሚቴ ትናንት ስብሰባውን ሲያጠናቅቅ ያወጣው መግለጫ በኢህአዴግ ውስጥ መከፋፈል እንዳለ የሚያመለክት ነው ሲሉ አንድ የፖለቲካ ሳይንስ ምሁር ተናገሩ። የኢህአዴግ ስራ አስፈጻሚ ኮሚቴ በኢትዮ ኤርትራ ድንበር ውዝግብ ላይ የሰጠውን ውሳኔ በመቃወምም የኢሮብ ተወላጆች ዛሬ በአዲግራት ከተማ ሰላማዊ ሰልፍ አካሂደዋል። ዮሐንስ ገብረ እግዚአብሔር የህወሓት ማዕከላዊ ኮሚቴ መግለጫን በተመለከተ በመቀለ ዩኒቨርሲቲ የፖለቲካል ሳይንስ ረዳት ፕሮፌሰር የማነ ዝርአይን አነጋግረናቸዋል። እሳቸው ከሰጡን ሰፊ ማብራሪያ የተወሰነውን እናስደምጣችሁ። በተለይ ለየት ያለ ነገር ያነሳው ምንድነው አፈጻጸሙ ላይ ስልጣኑ የስራ አስፈጻሚ ሳይሆን የምክር ቤት እንደሆነ፣ ስለዚህ የስልጣን ኢሹም ተነስቷል። የኢህአዴግ ምክር ቤት ነበር ማየት የነበረበት። ስራ አስፈጻሚ ዲስከስ አድርጎ ወደ ኢህአዴግ ምክር ቤት ላይ ያመጣው መግለጫ መስጠት አቋም መያዝ አልነበረበትም የሚል አንደኛ። ሁለተኛ የኢህአዴግ ምክር ቤት ህዝቡ የተለያዩ አካላትና አጋር ድርጅቶችም የሚል አንስቷልና አጋር ድርጅቶች በዚህ እጅ ሊኖራቸው ይገባል የሚል አንስቷል። ስለዚህ መንግስት ጋር ሲሄድ የሚቀሩት ፕሮሲጀሮች እንዳሉ ጠቁመዋልና በአጠቃላይ እኔ ስገነዘብ በደንብ ጊዜ ሰጥተው የተወያዩባቸው እንዳልሆኑ ከውይይት በኋላም የተስማሙባቸው እንዳልሆኑና ካልተስማሙ ልዩነት ካለ ደግሞ የተለያዩ መድረኮችን በመጠቀም እየፈለጉ እንደሆነ የኢህአዴግ አመራር አካላት ያሳየኝ ነው። ስለዚህ በአካሄዱ ላይ በሰብስታንሱ ላይ ልዩነቶች እንዳሉ አንድ እንዳልሆኑ በስራ አስፈጻሚ ምክንያቱም ስራ አስፈጻሚውን ነው እየወቀሰ ሄደውና አንድ እንዳልሆኑ የሚያሳይ ነው ብዬ ነው የወሰድኩት። በተያያዘ ዜና የኢህአዴግ ስራ አስፈጻሚ ኮሚቴ ያስተላለፈውን ውሳኔ በመቃወም የአናሳው ብሔረሰብ የኢሮብ ተወላጆች ዛሬ በአዲግራት ከተማ ቁጣቸውን በሰላማዊ ሰልፍ ገልጸዋል። ከተሳታፊዎቹ የተወሰኑትን አነጋግረናል። ስሜ መምህር ፀሐይ ዘውዴ ይባላል። በአዲግራት ዩኒቨርሲቲ ሶሺዮሎጂ ትምህርት ክፍል አስተማሪ ነኝ። የኢሮብ ህዝብ በታሪክ ኢትዮጵያ መሆኑን ታሪክ አለው። ሁለተኛ ነገር ደግሞ የኢሮብ ህዝብ ሁለት ላይ ከተከፈለ ማይኖሪቲ ግሩፕ ነው። የአንድ ሰው ልጆች ናቸው። ሁሉ ነገር በአንድ ላይ ተካፍሎ በአንድ ላይ የሚኖር ህዝብ እስከሆነ ድረስ በሁለት ከተከፈለ ማይኖሪቲ ግሩፕ ሊያጠፋ የሚችል ነገርና ይህ ፍትሃዊ የሆነ ውሳኔ ስለሆነ ይሄ ውሳኔ እኛ በመሬታችን እንሞታለን እንጂ መቀበል አንችልም። አንገሶም ይባላል። አንገሶም አዳይ ተቃውሟችን ያው ባለፈው የኢህአዴግ ስራ አስፈጻሚ ኮሚቴ በኢትዮ ኤርትራ ድንበር
ያስተላለፈው ውሳኔ በመቃወም ነው ሰልፉ ህዝቡ የወጣው ዛሬ። መፈክሮቹ ንብረት ይሸጣል እንጂ ህዝብ አይሸጥም፣ የአናሳ ብሔር መብት ይከበር፣ የዓለም አቀፍ ማህበረሰብ፣ የህቡራት መንግስታት፣ ዩናይትድ ኔሽን የምንላቸው አፍሪካን ዩኒየን ድምጻችን መስማት አለባቸው የሚሉ መፈክሮች እየተሰሙ ናቸው። እንግዲህ ወልደማርያም ስራ ትባላለህ። የኢህአዴግ ውሳኔ የህወሓት ማዕከላዊ ኮሚቴ ያወጣውን መግለጫ እኛን የሚጎዳ ስለሆነ አናሳ ብሔረሰብን በሁለት ላይ የሚከፍል ስለሆነ ተቃውመናል። ለዶይቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም። አድማጮች አሁን ደግሞ የኢህአዴግ ውሳኔዎችን በመቃወም የህወሓት ማዕከላዊ ኮሚቴ ባወጣው መግለጫ ላይ በማህበራዊ መገናኛ ዘዴ ወደ ቀረቡ አስተያየቶች ነው የምናልፈው። ባልደረባዬ ሂሩት መለሰ በዚሁ ጉዳይ ላይ የፌስቡክና የዋትስአፕ ተከታታዮችን ዛሬ አወያይታለች። ስቱዲዮ ከመግባቴ በፊት ስለ ውይይቱ ይዘት ጠይቂያት ነበር። ሂሩት፣ የማህበራዊ መገናኛ ብዙሃን ተከታታዮቻችን በህወሓት ማዕከላዊ ኮሚቴ መግለጫ ላይ በአጠቃላይ ምን አይነት አስተያየት ነው የሰጡት? በፌስቡክም ሆነ በዋትስአፕ አድራሻዎቻችን የደረሱን አስተያየቶች ከአንድ ሁለቱ በስተቀረ የመግለጫውን ይዘት የሚቃወሙና የሚተቹ ናቸው አብዛኛዎቹ። በጥቅሉ ስናያቸው አሁን በኢትዮጵያ የተጀመረውን ለውጥ ለማደናቀፍ የተላለፈ ውሳኔ ነው። ህዝብን ለማበጣበጥ ሀገሪቱን ወደ ኋላ ለመመለስ የተሸረበ ሴራ ነው። የኢህአዴግ ስራ አስፈጻሚ ውስጥ ወይንም የኢህአዴግ ስራ አስፈጻሚ ኮሚቴ ውስጥ ህወሓትም አብሮ አይደለም ወይ የሚሉና የመሳሰሉ አስተያየቶች ናቸው። እንግዲህ በርካታ ስለሆኑ የተወሰኑትን ለአድማጮቻችን አካፍላለሁ። አብርሃም ሀብተ ኢየሱስ በሚል ስም ከደረሰን አስተያየት ልጀምር። ይህ መግለጫ የህዝብ ቁጣ ያበረዱላቸውን ባለውለታዎቻቸውን በሐሰት ለመወንጀልና እነሱ እንደፈለጉት ለመሆን ምን ያህል ፍላጎት እንዳላቸው ግልጽ አድርገው ያሳዩበት ነው ሲል ይጀምርና የኢህአዴግ ምክር ቤት ተሰብስቦ ስለ ባድመም ሆነ ሌሎች መሬቶች የተወያየባቸው አጀንዳዎችና ቃለ ጉባኤው እንዳለ ለኢትዮጵያ ህዝብ በዜና ማሰራጫዎች ይፋ መደረግ አለበት ብዬ በግሌ አምናለሁ። ምክንያቱም ዛሬ እነሱ የህዝብ ቁጣ ስላስፈራቸው ከህዝብ ጎን ነን ብለው ለማሳመን ራሳቸው ያካለቡ ያመጡትን የባድመን ጉዳይ ሌሎች እንዳደረጉት አስመስለው ያለ ሀፍረት በሐሰት ይከሳሉ። በመቀሌ ከተማ ስብሰባ ላይ ህዝቡ እየተነሳ ይጠይቅ የነበረው በኤርትራና በኢትዮጵያ ድንበር ላይ ያለው ህዝብ ከፍተኛ ችግር እንዳለበትና መፍትሄ እንዲሰጥም ነበር። ለመሆኑ ህወሓት እንዴት ነበረ የህዝቡ ጥያቄ እንዲመለስ የፈለገው? በቀጣይነትስ የክልሉ መንግስትና ህወሓት ምን አደረጉ ሲል ይጠይቅና የትግራይን ህዝብና የቀድሞ ታጋዮች እውቅና እንዲሰጣቸውም አሉ በመግለጫቸው። እውቅና አልተሰጠም ብሎ ከታመነ በህወሓት አስተሳሰብ ጦርነትና እልቂት ሊያስከትል የሚችል ጉዳይ ነው ማለት ነው። መግለጫው እጅግ የሚያስገርም ከመሆኑም በላይ ገና ብዙ ነገር ሊገኝበት ይችላል። ሰላም የናፈቀው ህዝብ በጥሞና ሁኔታዎችን መከታተል ይኖርበታል ሲል ያሳስባል። ግርማ ታዘዘ ደግሞ ባጭሩ ባዶ ጩኸት ነው። ዓለም አቀፍ ፍርድ ያመጣውን ወቅታዊ ውሳኔ ከመቀበል ውጪ ምንም አማራጭ የለውም ሲሉ፣ ጌትነት አዳነ ደግሞ ዶክተር አብይና አጋሮቻቸው በያዙት አቋም ሊቀጥሉ ይገባል። ተጨማሪም በህወሓት የጠፋው የሰው ህይወትና ሀብት ንብረት እንዲሁም በየባንኩ ያለውን ገንዘብ እንዲመልሱ ይደረግ ይላል። መንጌ ዘጎንደር በተባለ ስም የመጣ አስተያየት ደግሞ ከዚህ በኋላ እንደገና ወደ አሳለፍነው 27 ዓመት የስቃይና የመከራ ህይወት አንመለስም። ህወሓት የሚጨነቀው ለተወሰኑ ሰዎች ጥቅምና ስልጣን ሲሆን አብዛኛው የኢትዮጵያ ህዝብ ደግሞ የሚያስጨንቀው ነገር አሁንም ከ27 ዓመት በኋላ የመከራና የስቃይ ህይወት እየገፋ ያለው የ100 ሚሊዮን ኢትዮጵያዊ የወደፊት ኑሮና እጣ ፈንታ ነው። ስለዚህ የኢትዮጵያ ህዝብ ችግር ሰቆቃና ጭቆና ያንገፈገፈው ህዝብ ስለሆነ ከዚህ በኋላ ትግስቱ አልቋል። ማንም እንደፈለገ ሊጫወትበትና ሊቀልድበት አይችልም ይላል። በድሩ ሁሴን ከአጋር ድርጅቶች ጋር ቁጭ ብሎ ያጸደቀውን ዞር ብሎ መካድ በጣም ያሳዝናል። የድርጅቱን ማርጀትና መጃጀት ያሳያል ይላል። ሻናን ካዎ በሚል ስም የደረሰን ሌላ አስተያየት ጥያቄ ነው። የኢህአዴግ ስራ አስፈጻሚ ውሳኔ ሲያስተላልፍ ህወሓት አብሮ አይደለም የሚወሰነው፣ ታዲያ አሁን አቋሙን ለምን ሸረሸረ ይላል። አድማጮች ያው ቀደም ሲል እንዳልኩት በፌስቡክ ብቻ አይደሉም አስተያየቶች የደረሱን፣ በዋትስአፕም የድምጽ አስተያየቶችም ደርሰውናል።
አንዳንዶቹን እናድምጥና ወደ ቀሪዎቹ የፌስቡክ አስተያየቶች እናልፋለን። ውሳኔው በትክክል ተላልፏል። እንግዲህ ይህ የተደረገው ከመለስ ዜናዊ ጀምሮ ስለሆነ የህዝቡን ሰላም ከማናወጥ አንድ ጊዜ ነፍሱን ይማረው ሰው ይፈርሞት ስለሄደ ይውሰዱትና ይህን ባዶ ጭንጫ መሬት እስቲ ይረከቡት። ይህ ለህዝቡ ሰላም ሰጡ ባካችሁ። በእግዚአብሔር በማርያም በገብርኤል እንለምናችኋለን። እንደ መለክስ የቆመን እስቲ ባካችሁ። አሁን እዚህ ጋር ህወሓት የኢህአዴግ ማዕከላዊ ኮሚቴ የወሰናቸው ውሳኔዎች ላይ ሙሉ ለሙሉ ነበረ የሚያውቀውና የሆነው ነገር ነው የሆነው። አሁን እንደ ማደናበር ነው። አሁን ሀገሪቷ በአጠቃላይ አንጻራዊ በሆነ መልኩ ሰላም የሰፈነባት ሀገር ሆናለች። አብዛኛው የሀገራችን ህዝብም አሁን ባለው አመራር ላይ ተስፋ ያጣልና ደስተኛ የሆነበት ሁኔታ ነው ያለው። ይህንንም ለህዝብ አሳቢ የሆነ አመራር እና በየጊዜው አዳዲስ እርምጃዎችን እየወሰደ የህዝብን ጥያቄ ለመመለስ ደፋ ቀና የሚልበት አይነት አካሄድ ነው ያለው ዶክተር አብይ አመራር እና ይህንን አመራር በግልጽ የመቃወም አይነት ነገር ይመስላል እና ይህንን የስኬትና የተስፋ ሰጪ የሆነ አካሄድን ለማደናቀፍ የሚደረግ እንቅስቃሴ በየሆነ በግል የሚወስደው በምንም አይነት መልኩ ህወሓት እንደሚታወቀው ችን ሀገር ለ27 ዓመት በበላይነት ሆኖ ሲመራ የነበረ ፓርቲ ነው። ነገር ግን ውጤቱን አይተናል። በእውነት ሀገራችን በኢኮኖሚም ቢሆን በሶሻልም በማህበራዊም በፖለቲካውም ምንም ያገኘችው ይሄ ነው የሚባል ውጤት የለም። መንግስታዊ ልማት ብሎ እየመራ የነበረው አመራር ምን ያህል ሀገሪቷን እንደጎዳና ሀገሪቷ ለከፍተኛ የውጭ ዕዳ እንደዳረጋት ከዛም አልፎ በከፍተኛ መልኩ የህዝብና የመንግስት ገንዘብ እንደባከነና በሙስና በሌብነት እንደጠፋ ያየንበት ዘመን ነው። አሁን ያ ሁሉ ቆሞ የነበረውን ትተን አዲስ በመጀመር ወደ ኋላ ሳናይ ለውጥ ለማምጣት መላ ሀገራችን ህዝብ በአንድነት ተነስቶ እየሄደ ባለበት ሁኔታ ላይ እንደዚህ አደናጋሪ የሆኑ መግለጫዎችና አቋም መስጠት ትርጉሙ ግልጽ አልሆነኝም። ይህንን ግልጽ ያልሆነ መግለጫ የተደናበረ አቋሙ ግልጽ ያልሆነ ኢትዮጵያ ህዝብ አሁንም ቢሆን ከተጀመረ ለውጥ ጋር ወደፊት መሄድ እንዳለብን ነው። አመሰግናለሁ። ሰላም ዶቼ ቬለዎች እንደምን አላችሁ? የህወሓት መግለጫ ከወደቁ በኋላ መንፈራገጥ ለመላላጥ ይሏቸዋል። ይሄ ነው ህወሓት በበላይነት ለ27 ዓመት ያክል ኢትዮጵያን በከፋፍለህ ግዛው ሲያስተዳደር እንደነበረ ይታወቃል። ይሁንና በህዝቡ ዘንድና በራሱ በመሪ ድርጅቱ በኢህአዴግ የከፋፍለህ ግዛው እንደማያዋጣ ሲያውቁ በኢትዮጵያ አንድነት የሚያቀነቅኑ የነለማቲም ወደ መሪነት በመጣበት የጠቅላይ ሚኒስትር ዶክተር አብይ አመራር ደግሞ በህዝቡ ዘንድ በከፍተኛ ሁኔታ ተቀባይነት ባገኘበት አጋጣሚ ህወሓት አሁንም ተንኮሉን እየረጨ ይገኛል። ህወሓት እውነት ለኢትዮጵያ ቢያስብ ኖሮ 70,000 ዜጎች ለባድመ ሳይሆን ለአሰብ ወደብ ይዋደቁ ነበር። ህወሓት ለትግራይ ህዝብ ቢያስብ ኖሮ አሁን ያለውን እርቀ ሰላም አብሮ በመሆን በሀገሪቱ ላይ ሰላምና መረጋጋት እንዲመጣ በጣረ ነበር። ነገር ግን እኔ ከሞት ሰርዶ አይብቀል የህወሓት እርምጃ ለጊዜውም ቢሆን ሀገሪቱን እንዳትረጋጋ ለማድረግ ይሆናል እንጂ የሚያመጡት ነገር የለም። እስካሁን ያዳመጥነው የዋትስአፕ የድምጽ አስተያየትን ነበር። ሂሩት እስቲ ቀሪዎቹን የፌስቡክ አስተያየቶች ደግሞ ንገሪን። አመሰግናለሁ። ሀሪያም ኃይሉ አሰፋ በሚል ስም የደረሰን የፌስቡክ አስተያየት በዘመናቸው ሁሉ የመደብ ጠላት መፍጠርና ህዝብ ሲበጣበጥ እነርሱ እየሳቁ ሀብት ማጋበስ የለመዱ አሁንም ይጮሃሉ። የኢትዮጵያ ህዝብ በይቅርታ ቢያልፋቸውም ይቅርታ አልገባቸውም። ወደ ኋላ ለመመለስ አስበዋል። ሆኖም ህዝቦች በጋራ በመብታቸው ይሰራሉ፣ ወደ ቀድሞ ጭቆና አይመለሱም ይላል። እስከ ዛሬቱ ቀን የህወሓት የበላይነት አለ ከሚሉኝ ሰዎች ጋር ስጣላ ነበር። አሁን ግን ባይኔ ያየው በጆሮዬም ሰማው። እነሆም ህወሓትን ጠላው፣ ስራቸውም የውሸት እንደነበረ ተረዳው። እናም ከዚያ ወዲያ ብሎ በእንጥልጥል ሐሳቡን ያቋርጣል። አንበርብር ዋሲሁን በሚል ስም የደረሰን አስተያየት እኔ ግራ ይገባኝ ሌሎቹ ድርጅቶች ዲሞክራሲ ፈላጊ ሲሆኑ ቲፒኤልኤፍ በኃይል ስለመጣው መስዋዕትነት ከፍዬ ስለሚል ሁሌ በሱ መዘውር እንዲሽከረከሩ ይፈልጋል። ያ ጊዜ አልፏል። እንዴት ነው ለወደፊቱ ከድርጅቶች ጋር ተስማምተው የሚቀጥሉት? ውሳኔው ላይ እኔ ያልነበርኩም አንድ ነገር ወይም ነበርኩኝ ግን ሐሳቤ ተገፋብኝ ሌላ ነገር። እሱንም በልዩነት መወጣት ይችላል። አሁን ስብሰባ ማስጠራት ሐሳቤን ቀይሬያለሁ ለማለት ነው፣ ለአባሎቼ ስልጣን ይሰጥልኝ ለማለት ነው ሲሉ ይጠይቃሉ። አንድ ሁለት ግን የድጋፍ አስተያየቶችም እንደደረሱን ገልጸሽልኛል። ምን ይላሉ እነዚህ አስተያየቶች? አዎ በጣም ጥቂት ናቸው። ካፋር ባክሳ በሚል ስም የደረሰን አስተያየት
እኔ ትክክል ነው ብዬ አስባለሁ። የኢትዮ ኤርትራ ጉዳይ በቀላሉ በ36 ሰው ስብስብ መወሰኑ ተቀባይነት የለውም። ምክንያቱም ሲጀመር ለኢትዮጵያ ሕዝብ ምንም ጥቅም የለውም። ሁለተኛ ሲወሰን በአማራ በኦሮሞና በትግራይ በደቡብ ከአራት አካባቢ የመጡ ሰዎች ብቻ የሚወስኑት አይደለም። ጉዳዩ የሚመለከተውን ሁሉም ማወያየት ነበረባቸው። ያም ሆነ ይህ አግባብ አይደለም ብለዋል። ሌላው አስተያየት ኢህአዴግን የወለደው ህወሓት ስለሆነ አባት ሳያቅ ልጅ ምንም ማድረግ የለበትም ይላል። እነዚህ ናቸው አስተያየቶቹ። አድማጮች አስተያየቶቹ በርካቶች ናቸው፣ ግን ለዛሬ እዚሁ ላይ ማብቃት ይኖርብናል። ሂሩትን ከልብ አመሰግናለሁ። ከሰሞኑ አንድ ብሔር ተኮር ንቅናቄ መቋቋሙ ይፋ ሆኗል። ባህር ዳር ላይ በተካሄደ ስብሰባ መመስረቱ ይፋ የሆነው የአማራ ብሔራዊ ንቅናቄ በምህፃሩ አብን የአማራን ህልውና ለመታደግ ያለመ መሆኑን የንቅናቄው የህዝብ ግንኙነት ኃላፊ ለዶይቼ ቬለ ገልጸዋል። ከፕሮፌሰር አስራት ወልደየስ ሞት በኋላ ለአማራ ህዝብ የሚሟገት እውነተኛ ድርጅት አልነበረም በማለትም በተለያዩ የሀገሪቱ ክፍሎች የሚኖረውን የአማራ ህዝብ መብት ለማስከበር እንደሚንቀሳቀስ አመልክተዋል። ሸዋ የለገሰ ዝርዝር ዘገባ አጠናቅራለች። መመሪያው አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ ነው። የአማራ ብሔራዊ ንቅናቄ የንቅናቄው የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ ብሔርን መሰረት ያደረገ ፓርቲ ማቋቋም ለምን አስፈለገ የሚለው ጥያቄ ከተለያዩ ወገኖች እንደሚቀርብላቸው በመጥቀስ ምክንያት ያሉትን እንዲህ ያስረዳሉ። ሀገራችን ላለፉት 27 ዓመታት በብሔር ተኮር የፖለቲካ አደረጃጀት የተዋቀረች ነች። በዚህ ሂደት አሁን እኛም ፓርቲ እስኪመሰረት ድረስም አማራ በዜግነት የፖለቲካ መዋቅር ውስጥ ራሱን እያደራጀ የኖረ ህዝብ ነው። ይሁንና በዜግነት የፖለቲካ መዋቅርና አደረጃጀት ውስጥ መሳተፉ አማራው የህልውና ጥቅሞችን ሊያስከብርለት፣ ዘላቂ ጥቅሞችን፣ ፍላጎቶችና መብቶችን ሊያስከብር ስላልቻለና እውነተኛ ወካይ ፓርቲ ስላላገኘ ይህንኑ በመረዳትና አማራው የሚደርስበትን የህልውና አደጋ ለመቀልበስ በማሰብ ፓርቲ ያደራጀ ነው። የህዝብ ግንኙነት ኃላፊው ንቅናቄው ለአማራ ህዝብ በየደረጃው የሚወከልበትን ከክልሉ ውጪ ባሉ አካባቢዎች በራሱ ቋንቋ የሚዳኝበትን ቋንቋና ባህሉን የሚጠብቅበት ነጻነት የሚያገኝበትን በመረጠው የሥራ መስክ ተሰማርቶ ሀብት ንብረት የማፍራት ሰብአዊና ዲሞክራሲያዊ መብቶቹን የማረጋገጥ ተግባራትን እንደሚያከናውን ዘርዝረዋል። ከምንም በላይ ደግሞ ተነጣጥሏል ያሉት የአማራ ህዝብና ግዛታዊ አንድነቱ መሬቶቹ ወደ ተለያዩ ክልሎች መወሰዳቸው አማራው በሀገር ግንባታ ውስጥ ያበረከተው አዎንታዊ አስተዋጽኦ ተዘንግቶ አሉታዊ ትርክት በመነዛቱ በየሄደበት መፈናቀሉና ይህ የህልውና አደጋው ሃይባይ ማጣቱ በሐቀኝነት የአማራን ህዝብ ለመወከል በፓርቲነት ተደራጅተው ለመስራት እንዳነሳሳቸው አስረድተዋል። እንግዲህ አማራን ህዝብ የሚወክል ብአዴን አለ፣ የክልሉ ገዢ ፓርቲ የአማራ ክልል አስተዳደር ማለት ነው። ይቅርታ አማራን የሚወክል ብአዴን ያልሹ? አዎ የእናንተ በእኛ እምነት ከታላቁ የአማራ ሰማዕት ፕሮፌሰር አስራት ወልደየስ በኋላ አማራውን በትክክል የሚወክል ፓርቲ አሁን የሚያቋቋመው ፓርቲ ነው። የአማራ በአማራና ለአማራ የሆነ ፓርቲ ከሁለቱ ድርጅቶች ውስጥ በሰላማዊ መንገድ የሚንቀሳቀስ ኢትዮጵያ ውስጥ አልነበረም እና እኛ ብአዴንን እንደ አማራ ተወካይ ነው ህዝቡን ተወካይ ነው ብላ ያለን። ንቅናቄያቸውም ህጉ በሚጠይቀው መሰረት በምርጫ ቦርድ እውቅና ለማግኘት ሂደት ላይ መሆኑንም ገልጸዋል። ሀገር ውስጥም ሆነ በውጪ በተለያዩ ስፍራዎች የሚገኙ አማሮችን ያቀፈ መሆኑንም ጠቅሰዋል። ላለፉት 27 ዓመታት ከሀገራዊ አንድነት ይልቅ ብሔር ብሔረሰብ ላይ ያተኮረ የፖለቲካ እንቅስቃሴ ነግሶባት በቆየችው ምድር ካለፉት 2 ወራት ገደማ ወዲህ ኢትዮጵያና ኢትዮጵያዊነት እንደ አዲስ መሰበክ ጀምሯል። ይህም የብዙዎችን የሻከረ መንፈስ እየሞረደ ተነጣጥሎ ከማሰብ ይልቅ ስለ ጋራ የወደፊት ዕጣ ፈንታ ወደ ማለም መጋበዙ እየታየ ባለበት በዚህ ወቅት ከሀገር አንድነት ጋር ተገናኝቶ የሚታየው አማራ በብሔር ለመደራጀት መነሳቱ ትኩረት መሳቡ ግርምት ድንግር መፍጠሩን ታዛቢዎች ይናገራሉ። የአማራ ብሔርተኝነት ከኢትዮጵያዊነት ጋር ይነጣጠልም ያሉት አቶ ክርስቲያን ግን ሌላው ብሔር በተቋቋሙ ፓርቲዎች አማካኝነት ጉዳት ችግሩ ይስተጋባለታል። አማራው ይህን በማጣቱ ተጎድቷል ነው የሚሉት።
በመሰረታዊነት የአማራ ብሔርተኝነትም ሆነ የኛ ይህንን ብሔርተኝነት ፖለቲካዊ ቅርሶት የሚንቀሳቀሰው አዲስ የተቋቋመው የአማራ ብሔራዊ ንቅናቄ ከሌሎች የብሔርተኛ እንቅስቃሴዎችም ሆነ የብሔርተኛ ንቅናቄ አራማጆች የሚለይበት አንድ አብይ ነጥብ አለ። ይኸውም ምንድነው? በጥላቻ ፖለቲካ አራማጅ አይደለም። ህዝብን በመጥላት የምናራምደው ፖለቲካ አይደለም። ጤነኞች ነን ለማለት ነው። እኛ በዋናነት ሀገራችን ስርዓትን ስሪት አማራውን በመጥላት እና አማራውን በማግለል እንደ ህዝብ ጨቋኝ ህዝብና ይህንን ህዝብ እረፍት መንሳት በሚል የተተነሰሰና በዚሁ ጥላቻ ያደገ ስርዓትና ስሪት እንደሆነ እናምናለን። በመሰረታዊነት አሁን የሀገር መሪ ቀይረናል። አዲስ የሀገር መሪ አለ። የምናያቸው በጎ የሚመስሉ ነገሮች አሉ። ስሪቱ ግን ያልተስተካከለብን ሆኖ አሁንም ድረስ አዲስ የሀገር መሪ ቢኖረንም ኢትዮጵያዊነት እየተቀነቀነ ቢሆንም አማራው ለዘመናት ከኖረበት ርስቱ እየተፈናቀለ አሁንም አማራው በእስር ቤት ነው የሚገኘው። የግነታዊ መብቶቹ በህይወት የመኖር መብቱ እየተጠበቀለት አይደለም። ሌሎች ወንድም ህዝቦች የራሳቸው ወካይ ህዝቦች ስላላቸው አትሊስት የሚደርስባቸው ግፍና በደል እንኳን ይነገርላቸዋል። ይሄ የአማራው ህዝብ ግን እየተበደለ እየተፈናቀለ እንኳን ክህደት ይፈጸምበታል። እኛ የአማራ ብሔርተኝነት ከኢትዮጵያዊነት ጋር አይጣላም። የአማራ ብሔርተኝነት ኢትዮጵያዊነትን የምናገኘው እኛ እንደ አማራ እንደ ህዝብ ስንኖር ነው። በህይወት የመኖር መብታችን ሲረጋገጥ ነው። እና በእናንተ አዲስ ንቅናቄ መነሻ መሰረት የአማራው ህዝብ አደጋ ገጥሞታል ወይም አደጋ ላይ ነው ብላችሁ ታምናላችሁ? አዎ፣ የህልውና አደጋ ውስጥ ነው ስንልም የህልውና አደጋ በርካታ መገለጫዎች አሉት። አማራው እንደ ህዝብ መኖር አልቻለም። በህይወት የመኖር መብቱ እንኳን ተገርስሷል ነው። ብሔር ላይ ያተኮረ የአማራ ድርጅት መቋቋሙ አስፈላጊ ነው የሚለው ሀሳብ ከቅርብ ጊዜ ወዲህ በህብረተሰቡ መካከል ሲንሸራሸር መቆየቱን ያመለከተው የድረገጽ ጸሐፊ በፈቃዱ ኃይሉ ሀሳቡ አሁን ተቀባይነት ያገኘ መምሰሉን አስተውሏል። ከቅርብ ጊዜ ወዲህ አማራ በብሔሩ መደራጀት አለበት የሚለው አስተያየት እያመዘነ መጥቶ አሁን ከሞላ ጎደል የበለጠ ተቀባይነት ያለው መስሏል። ቢያንስ በኔ ግምገማ ማለት ነው። በኔ የግል አተያይ ግን በብሔር መደራጀት በአማራ አልተጀመረም። ሁሉም ክልል በብሔር የተደራጁ አሉት። በአሁኑ ሰዓት ጠንካራ የሚባል የአማራ የብሔር ድርጅት የለም። ከዛ አንጻር የአማራ ህዝብን ወይም የአማራ ክልልን ብልመርጣለው ጥቅም ለማስጠበቅ ሲባል መመስረቱ ጥሩ ሊሆን ይችላል። ነገር ግን በጠቅላላው በብሔር መደራጀት የግድ አስፈላጊ ነው ብዬ አላምንም። ምክንያቱም አንዱ ብሔር ወይም አንዱ ክልል ውስጥ ያሉ ችግሮች በሙሉ ሌላውም ክልል ውስጥ አሉ እና እውነተኛው መፍትሄ የሚገኘው በሆነ ርዕዮተ ዓለም ወይም ደግሞ የሆነ ግብ ይዞ መነሳት ነው። በእርግጥ የማንነት ጥያቄዎች ሁልጊዜም ይኖራሉ። በእኛ ሀገርም የተወሰኑ አይደለም፣ ሌላ ሀገሮች ውስጥም አሉ። ስለዚህ የማንነት ጥያቄዎችን በአይዲዮሎጂ መመለስ ይቻላል። ግዴታ በብሔር በመሰብሰብ ብቻ አይደለም። ሸዋዬ ለገሰ ያጠናቀረችው ዘገባ ነበር።